ሁለት ጓደኞቼ በዚህ ክረምት ተጨማሪ ገንዘብ ለማግኘት ወሰኑ እንበል። አንደኛው የቆጠበውን ገንዘብ ፎሬክስ ላይ ያዋለው፣ ሁለተኛው ደግሞ የነበረውን ጥሬ ገንዘብ ክሪፕቶ ላይ ያስቀምጠው። ከአንድ ዓመት በኋላ አንደኛው የነበረውን ገንዘብ በእጥፍ አሳድጎ፣ ሌላኛው ግን ያለውን ጥሪት ሙሉ በሙሉ በሚባል ደረጃ አጣ። ይህ ቪዲዮ እስከሚያልቅ ድረስ ማንኛው እንዳተረፈና ማንኛው እንደከሰረ በግልጽ አታውቁም። ነገር ግን በቪዲዮ መጨረሻ ላይ ማን አትርፎ ማን እንደከሰረ በደንብ ብናውቅ ይሆናል። ከዚያም በላይ ለእናንተ በትክክል የሚስማማውና የሚጠቅመውም የትኛው እንደሆነ ታያላችሁ። ምክንያቱም ፎሬክስ እና ክሪፕቶ አንድ አይነት ማርኬት አይደሉም። የሚመሩበት ደንብም ሆነ የሚጫወቱበት ሜዳ ፈጽሞ የተለያየ ነው። እስቲ በዝርዝር እንመልከት። በየቀኑ በሚሊዮን የሚቆጠሩ ሰዎች በተለይም በውጭም ሆነ በሀገር ውስጥ የሚገኙ በርካታ ሀበሻ ወጣቶች በኢንተርኔቱ አማካኝነት ተጨማሪ ገቢ የሚያገኙበትን መንገድ ይፈልጋሉ። በዚህ ሂደት ውስጥ ደግሞ በብዙ የምንሰማቸው ስሞች አሉ፣ ፎሬክስ እና ክሪፕቶ። ግን ትልቁ ችግር እዚህ ጋር ነው። አብዛኛው ሰው በሁለቱ መካከል ያለውን መሰረታዊ ልዩነት ሳይረዳ ነው በጭፍን ዘሎ እሳት ውስጥ የሚገባው። ብዙዎቻችን ኢንስታግራም ላይ የሆነ ሰው ያተረፈውን የሰርፍ ስክሪንሾት ሳሳይ እናያለን። እኔም እንደሱ መሆን እችላለሁ ብለንም እናስባለን። ይባስ ብሎም ፎሬክስ እና ክሪፕቶ አንድ ናቸው ብለን እስከ መደምደምም እንደርሳለን። ይህ ስህተት ግን ለብዙዎች ውድ ዋጋን አስከፍለዋል። ለቤት ኪራይ ያስቀመጡትን ገንዘብ፣ የዓመታት ቁጠባቸውን፣ አልፎ ተርፎም ከቤተሰብ የተበደሩትን ጥሬ ገንዘብ በአንድ ጀምር በልቶባቸዋል። ስለዚህ ዛሬ ነገሮችን በትክክለኛው መንገድ እናያቸዋለን። ምንም አይነት ማጋነን ወይም ደግሞ ሀብታም ትሆናለህ የሚል ባዶ ተስፋ የለም። እውነታውን፣ ጥቅሙንና ጉዳቱን ብቻ ቁልጭ አድርገን እንመለከታለን። ስለዚህ ነገሩን በቀላሉ ከመረዳት እንጀምር። ፎሬክስ ማለት ፎሪን ኤክስቼንጅ ወይም ደግሞ የውጭ ገንዘብ ምንዛሬ ማለት ነው። ይህን ቶፒክ አብዛኞቻችሁ ይህንን ቪዲዮ የምታዩት በእርግጠኝነት ታውቁታላችሁ። ይኸውም የአንድን ሀገር ገንዘብ በሌላ ሀገር ገንዘብ የምንለዋወጥበት ገበያ ነው። ለምሳሌ ዶላርን በዩሮ ወይም ደግሞ ዶላርን በብር እንደመመንዘር ነው። ኮንሰፕቱ ቀላል ነው። ባንኮች፣ መንግስታትና ግዙፍ ኩባንያዎች በየቀኑ በዚህ ገበያ ላይ ይሳተፋሉ። ፎሬክስ በዓለም ላይ ካሉ የፋይናንስ ገበያዎች ውስጥ አንጋፋውና ትልቁ ነው። በቀን ውስጥ ብቻ እስከ 7 ትሪሊዮን ዶላር ድረስ በዚህ ገበያ ውስጥ ይንቀሳቀሳል። ክሪፕቶ ግን ከዚህ ፈጽሞ የተለየ ነው። እንደ ቢትኮይን ወይም ደግሞ ኢቴሪየም ያሉ ዲጂታል ገንዘቦች ሲሆኑ በማንኛውም መንግስት ወይም ደግሞ ባንክ ቁጥጥር ስር አይደሉም። የሚሰሩትን ብሎክቼን በሚባል ቴክኖሎጂ አማካኝነት ነው። ክሪፕቶ ገና ወጣት ነው። እንደው ገፋ ቢባል 15 ዓመት ገደማ ቢሆኑ ነው። ነገር ግን በሚገርም በፍጥነት አድጎ እዚህ ደረጃ ላይ ደርሷል። ስለዚህ ፎሬክስ አንጋፋ፣ በቁጥጥር ስር ያለና እጅግ ግዙፍ የሆነ ሲሆን፣ ክሪፕቶ ደግሞ አዲስ፣ ነፃና ማንኛውም የማይገዛው ግን እጅግ ቮላታይል የሆነ የገበያ አይነት ነው። ይህ መሰረታዊ ልዩነት ደግሞ በዚህ ቪዲዮ ውስጥ ቀጥለን ለምንነጋገራቸው ነገሮች በሙሉ ቁልፍ መልስ ነው። የክሪፕቶ ጥቅምና ጉዳት። ከጥቅሞቹ ስንጀምር ክሪፕቶ እጅግ ከፍተኛ የማደግ እድል አለው። ቢትኮይንን ገና ከድሮ በጠዋቱ የጀመሩ ሰዎች በአጭር ጊዜ ውስጥ እጅግ ባለጸጋ ሆነዋል። ትናንሽ ሳንቲሞችን ስናይ እንኳን በአንድ ጀንበር ዋጋቸው እጅግ በብዙ ፐርሰንት ተባዝቶ ሊያድግ ይችላል። ሁለተኛው ደግሞ ማንኛውም ሰው መግዛትና መሸጥ ይችላል። የባንክ አካውንት ወይም ደግሞ ብሮከር ግዴታ ላይ ያስፈልጋችሁ ይችላል። ስልክና ኢንተርኔት ካላችሁ በማንኛውም ቦታ ሆናችሁ ክሪፕቶ መገበያየት ትችላላችሁ። ሶስተኛው ደግሞ ገበያው 24 ሰዓት ለሳምንት ክፍት ነው። ቅዳሜና እሁድን አልፎ ተርፎ በበዓላት ቀናት እንኳን ገበያው አይዘጋም። እንዲሁም አንዳንዶች ምን ይላሉ? ክሪፕቶ ፈጽሞ አይተኛም ይላሉ። ጥቅሞቹን ይህን ያህል ካየን ወደ ጉዳቶቹ ስንሄድ የመጀመሪያው የዋጋው መዋዠቅ ወይም ደግሞ ኤክስትሪም ቮላቲሊቲ የምንለው ነው። አንዳንድ የክሪፕቶ ሳንቲሞች በአንድ ቀን ውስጥ ብቻ 30% እና ከዛ በላይ ዋጋቸው ሊወርድ ይችላል። ቅድም መግቢያ ላይ እንዳልኳችሁ ገንዘቡን እጥፍ አደረገ የሚለው ታሪክ እንዳለ ሁሉ ያለውን ሁሉ ጥሪት አጣ የሚለው ታሪክም በዚህ ገበያ ውስጥ በብዛት የሚሰማና የሚከሰት ሁኔታ ነው። ሁለተኛው ደግሞ ህጋዊ ቁጥጥሩ እጅግ በጣም አነስተኛ ነው። ገንዘብ የመለዋወጫ ድርጅቶች ወይም ደግሞ ኤክስቼንጆች በሀከሮች ቢሰረቁ ወይም ደግሞ የገዛነው ሳንቲም እስካም ወይም ደግሞ ማጭበርበሪያ ሆኖ ቢገኝ አቤቱታ የምናቀርብበት ወይም ደግሞ ገንዘባችንን የምናስመልስበት ምንም አይነት አካል የለም። በውጭ ዓለምም ስፔሻሊ በአሜሪካ ውስጥ እንደዚህ አይነት ታሪኮች በጣም የተለመዱ ነበሩ። አንዳንድ የክሪፕቶ ኤክስቼንጆች ከሰዎች ብዙ ኢንቨስትመንት፣ ይህ ማለትም በቢሊዮን የሚቆጠሩ ዶላሮችን ከተቀበሉ በኋላ ይዘው ሲሰወሩ አይተናል። ታዲያ ከሁለቱ የትኛው ይሻላል ካላችሁኝ መልሱ ለእናንተ ነው የምተወው። ምክንያቱም በእናንተ ላይ ነው የሚወሰነው። የበለጠ የተረጋጋና ግልጽ የሆኑ ደንቦች ያሉትን ገበያ የምትፈልጉ ከሆነ ፎሬክስን መምረጥ ትችላላችሁ። ፎሬክስ በአንጻሩ ከክሪፕቶ ቮላቲሊቲው ትንሽ ዝቅ ያለና ትሬድ ለማድረግ ወይም ደግሞ ለመገበያየት ከዛኛው አንጻር የሚመከር ነው። በሌላ በኩል ደግሞ ከፍተኛ አደጋ ቢኖረውም ከፍተኛ ትርፍ እፈልጋለሁ የምትሉ ከሆነና የገንዘባችሁ ሁኔታ መዋዠቁ የማይረብሻችሁ ከሆነ ክሪፕቶ ለእናንተ ተስማሚ ነው። አንዳንድ ብልህ ሰዎች ግን ምርጫቸው ሁለት ነው። ሁለቱንም ጎን ለጎን ይጠቀሙታል። ፎሬክስን ለተረጋጋና ቁጥጥር ላለው ንግድ ሲጠቀሙበት፣ ጥቂት ገንዘባቸውን ደግሞ ለከፍተኛ ትርፍ ብሎ ክሪፕቶ ላይ ያስቀምጡታል። ስለዚህ በአንዱ መንገድ ቢከስሩ እንኳን በሌላኛው መንገድ አትራፊ ይሆናሉ እንጂ ሙሉ በሙሉ አይወድቁም። ትልቁ ስህተት ግን ፎሬክስን ወይም ደግሞ ክሪፕቶ መምረጥ አይደለም። ትልቁና አደገኛው ችግር የምናደርገውን ነገር ምን እንደሆነ በቅድሚያ በሚገባ ሳንረዳ
ገንዘባችንን ዝም ብለን መወርወራችን ነው። ይህ ቪዲዮ በሁለቱ መካከል ያለውን ልዩነት እንድትረዱ የተቻለውን ሁሉ አድርጓል። ስለዚህ ቻናሉን ሰብስክራይብ በማድረግ እንድታበረታቱን እንጠይቃችኋለን።